ውቅያኖሱን ስለወደድነው ብቻ ስላማረን ብቻ ዘለን ውስጡ እንገባለን ማለት አይደለም። አንዳንድ ጊዜ ማድረግ ያለብን ጥሩ ነገር ወደ ባህር ዳርቻው ለመዋኘት ጊዜው መች እንደሆነ ማወቃችን ነው። በህይወታችን ብዙ ነገሮች ስለወደድናቸው ብቻ ዋጋ እንከፍልላቸዋለን ማለት አይደለም። ለምሳሌ ስራችንን፣ ሰዎችን፣ ሌላም የተለያየ ነገሮችን ወደድናቸው ማለት ወይም ደግሞ ለዛ ነገር በቃ ፓሽኔት ሆነን ማለት ራሳችንን እስክናጣ መሆን የለበትም። ትጋት፣ ልፋት በጣም ጥሩ ነገር ነው። ነገር ግን ያልተገደበ ልክ የሌለው ትጋት ደግሞ ድካምን ያመጣል። እውነተኛ ጉዝና ትጋት፣ ጠንካራነት ማለት ባስፈለገ ሰዓት ማረፍ፣ መቆም ወይም ደግሞ አቅጣጫ መቀየር መቻል ነው። አንዳንድ ጊዜ ውሳኔ ማለት አንድን ነገር የማይሆን መሆኑን ካወቀ መመለስ እንጂ መቀጠል ልክ እንዳልሆነ መረዳትና መወሰን ነው። በአጭሩ ምን ለማለት ፈልጌ ነው? እራሳችንን እንውደድ። የግል ህይወታችንን ሚዛናቸውን እንዲጠብቅ እንፍቀድ። በአጭሩ ምን ለማለት ፈልጌ ነው? እራሳችንን እንውደድ። ያም ማለት ከልክ ያለፈም አይደለም። ራሳችንን እናክብር፣ ራሳችንን እንውደድ፣ ለራሳችን ጊዜ እንስጥ። የግል ህይወታችንን ሚዛናቸውን እንጠብቅ። መልካም ጊዜ። ቻው።